ሞት በኢቢኤስ ደጃፍ ላይ ቆሞ የቤተሰቡን አባላት ነጥቆ መውሰዱን ቀጥሏል። በአንጋፋው ጋዜጠኛ አስፋው መሸሻ ጀምሮ በቅርቡ ደግሞ ተወዳጁን ነጻነት ወርቅነህን አስከትሎ አሁን ደግሞ የጣቢያውን የጀርባ አጥንትና መስራች የሆነውን አማን ፍሳጽዮንን ወስዶታል። ሰላም ቤተሰቦቻችን፣ በሚያሳዝን ሁኔታ ዛሬ እንግዲህ በሐዘን ተገኝተናል። ለዚህ ምክንያት የሆነው እንግዲህ የኢቢኤስ ቲቪው ስራ አስኪያጅ አማን ፍሳጽዮን ህልፈተ ህይወትን ተከትሎ ነው። ይሄ ነገር እንግዲህ ኢቢኤስ ቲቪ ላይ ብዙ አይነት ሐሳቦችን እያስነሳ ይገኛል። ከነዛም መሃል ኢቢኤስ ቲቪ በተከታታይ እንዴት ተወዳጅ የሚባሉና ክብር ያላቸው ሰዎችን ያጣል የሚለው ጥያቄ ነው። ከዚህ በተጨማሪም ኢቢኤስ ለብዙ ሰዎች ደራሽ ሆኖ ሳለ እንዴት ለራሱ ተወዳጅና የተከበሩ ሰዎች መሆን አቃቱ የሚሉ ጥያቄዎች እየተነሱ ይገኛሉ። ይህም ነገር አላግባብ የሆኑና ፍጹም ከውሸት የራቁ ነገሮችን ወይም ደግሞ ስሞችን ለኢቢኤስ እያሰጠ ይገኛል። እነዚህም ነገሮች መጥፎ እንደሆኑና ለኢቢኤስ ቲቪም ሆነ ለሌሎቹ ጋዜጠኞችም መጥፎ ኢሜጅን ቢልድ እንደሚያደርግ በዚህ ሰዓትም ሆነ በማንኛውም አጋጣሚ ሊታሰብ የማይገባው ሐሳብ መሆኑን መናገር እፈልጋለሁ። በሕይወታችን ማንደግማቸው ሰዎች አሉ። አንዴ ከፈጣሪ በሕይወታችን ትልቅ ተደርጎ ይሰጡንና ካጣናቸው ልንመልሳቸው ማንችላቸው። ሰማይ ዝቅ ቢል ምድር ብትከፈት ለዚህ አይነት ሰዎችን ዳግም አናገኛቸው። እጅግ የሚከብደው አለማግኘታችን አይደለም፣ የነሱ ትዝታ ግን ዳግመኛ ተመላልሶ ውስጣችን ማቃጨሉ ነው። አይተኬ ሰዎች ፈጣሪ መገናኘትን ሲያመጣው መለያየትን ባያመጣው ኑሮ ሁሉ ነገር ማልከፋ ነበር። ይሄው ነው የእግር እሳት። የማይደገሙ አይተኪ ሰዎች አንዴ ከሄዱ በኋላ መብሰልሰል ነው ሕይወት አይደል? ይህ የሚኖር ሕይወት ነው። ሰላም። በመጀመሪያም በቀደመው ቪዲዮአችን ሽልማት እንዳለና ይህንን ቻናል ሰብስክራይብ ስታደርጉ በየቪዲዮ 1500 ብር ለሴቶች ለወንዶች 1000 ብር እንደምንሸልም ቃል ገብተናል። ታዲያ ዛሬ ይሄ ሶስተኛው ቪዲዮ ነው። ስለዚህ የ1500 ብሩን ወይም የ1000 ብሩን ተሸላሚ ሰብስክራይብ ያደረገችውን ሶስቱ ቪዲዮ ላይ ላይክ ኮሜንት ያደረገውን ተሸላሚ የምናወጣበት ሰዓት ነው። ፒኬ ዊነር እንላለን። ተሸላሚውንም በዚህ መልኩ አውጠንጥኖ ካወጣለንና 96 ኮሜንት መሆናቸውን ከነገረን በኋላ ሳሜራ በሚል ስም ዩቲዩብ አካውንት የከፈትሽ እንደዚሁም ደግሞ የድንግል ማርያምን ምስለ-ስዕል ፕሮፋይል ያደረግሽ እህታችን ሴት ተመስኛለሽ፣ እዚህ ጋር በምትመለከቻቸው አካውንቶች አናግሪኝና ሽልማትሽን መውሰድ ትችያለሽ። ኢቢኤስ ዛሬ በሐዘን ተውጧል። እጅግ አሳዛኝ የተባለ ዜና ተሰምቷል። የኢቢኤስ ቴሌቪዥን መስራች አቶ አማን ፍሳጽዮን ማረፋቸው ተሰምቷል። የኢቢኤስ ቴሌቪዥን መስራችና የቀድሞ ዋና ስራ አስፈጻሚ የነበሩት አቶ አማን ፍሳጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። አቶ አማን ኢቢኤስ ቴሌቪዥንን በመመስረት በኢትዮጵያ የቴሌቪዥንና የመዝናኛ ዘርፍ ላይ አዲስ ታሪክ የጻፉ ዘመናዊ አሰራርን ያስተዋወቁና ለበርካታ የሚዲያ ባለሙያዎች የሙያ አባት የነበሩ ባለራዕይ መሪም ነበሩ። ህልፈታቸውን ተከትሎ ኢቢኤስ ጥልቅ ሐዘኑን የገለጸ ሲሆን ለአቶ አማን ፍሳ ፈጣሪ ገነትን ያወርስልን፣ ለቤተሰቦቻቸው ለወዳጅ ዘመዶቻቸው እንዲሁም ለሚዲያው ማህበረሰብ መጽናናት እንመኛለን። በሚያሳዝን ሁኔታ ኢቢኤስ ቲቪ ብዙ ነፍሶችን እያሳጣን ይገኛል በማለት ሐሳባቸውን የገለጹ ብዙ ሰዎች ነበሩ። ለዚህም ስም እያሰጡት እንደሆነ መግቢያ ላይ ነግሬያቸዋለሁ። በመጀመሪያም ለኢቢኤስ ቲቪም ሆነ ለቤተሰቦቻቸው መጽናናትን እየተመኘው ግን እንደዚህ አይነት ኢንፎርሜሽኖች ኢቢኤስ ቲቪ ላይ ቢፈጠሩም ባይፈጠሩም ይወጡባቸዋል። ያልሞቱ ሰዎች ሞቱ ይባላል ዩቲዩብ ላይ። እንደዚሁም ደግሞ ያላግባብ የሆኑ ኢንፎርሜሽኖች ይሰራጫሉ። ታዲያ ይሄ ነገር ምክንያቱም ኢቢኤስ
በብዙሃን ደረጃ ኢትዮጵያ ውስጥ ስለሚወደድ ነው። ነገር ግን አላግባብ የሆኑ ኢንፎርሜሽኖች ካሁኑ መቆም ይገባቸዋል። ለምሳሌ ሉላ ገዙ ከኢቢኤስ ቲቪ ወጣች የሚባል አንድ ኢንፎርሜሽን በዚህ ሳምንት እየተሰራጨ ነበር። ሉላ ገዙ ያጠፋሁት ነገር እንኳን ካለ ይቅርታ አድርጉልኝ ብላ መጠየቋ በሁላችንም ዘንድ ግልጽ ነው። ያንን ተከትሎ መቅደስ ደበሳይ አንድ ሐሳብ አጋርታ ነበር። ሉላ ገዙ ላይ አንድ ሐሳብ ተነስቷል። ይህንን በሰማው ጊዜ እጅግ አዝኛለሁ። ነገር ግን እኔም ድንገት ነው የተሰናበትኩት። ስንብቴን እንኳን የነገሩኝ መጨረሻ ሰዓት ላይ ለወጣ ሰዓታት ሲቀሩኝ እንደሆነ ብቻ ነው ማቀው። ነገር ግን ይቅርታ እንኳን ብትጠይቂ ሰዎቹ የሚሰሙ አይደሉም። የራሳቸውን ውሳኔ ወስነው ሊያሰናብቱሽ ይችላሉ። ነገር ግን ስለዚህ ተዘጋጅተሽ ጠብቂ። እኔም በተደጋጋሚ ይቅርታ ጠይቄ በኢትዮጵያ ሕዝብ ዘንድም ግልጽ የሆነ በለቅሶ የታጀበ ይቅርታ ጠይቄያቸው ነበር። ያንን ተከትሎ ግን ምንም አይነት ምላሽ እንኳን ሳይሰጡኝ አስቀጥለው ከዚያ በኋላ ድንገተኛ በሆነ መልኩ አሰናብተውኛል። ስለዚህ ተዘጋጅተሽ ጠብቂ ስትል መናገሯ ይታወቃል። ያንን ተከትሎ ሉላ ገዙ በራሷ ዩቲዩብ ቻናል ልትመጣ እንደሆነና ሉላ ሾው የተሰኘ ፕሮግራም አዘጋጅታ ልትንቀሳቀስ እንደሆነ መረጃዎች ወጥቶ አጋርተን ነበር። ዛሬ ደግሞ በይፋ እንደዚህ ሆኗል። ሉላ ገዙ ይቅርታ እንኳን ብትጠይቅ ኢቢኤስ ቴሌቪዥን አሁን ባለው ሁኔታ ውሳኔን ሉላ ላይ አስተላልፎ ዛሬ የነበረው እሁድን በኢቢኤስ የተሰኘ ፕሮግራም ያለ ሉላ ሙሉ በሙሉ ተከውኗል። ሙሉ በሙሉ መቋረጡ መረጃዎች ተሰምቷል። በሉላ ገዙና በኢቢኤስ መካከል ያለ እርምጃ ለአንዴና ለመጨረሻ ጊዜ መቋረጡና ለአንዴና ለመጨረሻ ጊዜ ሙሉ ተቋርጦ ሉላ ገዙ የዛሬ የነበረውንም ቀረጻ ሳትሳተፍ ከዚያ ቤት ተሰናብታ የራሷን ዩቲዩብ ፕሮግራም ይዛ ልትመጣ እንደሆነ መረጃዎች ወጥቷል። ይህንን መረጃ ባጠናቀርንበት ሰዓት እንኳን ዩቲዩብ ቻናላቸው ላይ ገብታችሁ ብትመለከቱ ፕሮግራም ያለ ሉላ ገዙ ተከውኖ ዛሬ ተፈስቷል። ቀደሞ በሰራናቸው ቪዲዮዎች መካከል አንዳንድ ሰዎች ለማመን ቢቸገሩም ነገር ግን ሉላ ገዙ ለአንዴና ለመጨረሻ ጊዜ ከኢቢኤስ ቤት መሰናበቷ ተሰምቷል። ይህም ኢንፎርሜሽን ትክክል እንዳልሆነ እራሷ ሉላ ገዙ በእንደዚህ አይነት መልኩ አስረድታናለች። ከሀገር ውስጥ ወጣ እንደነበረና ወደ ሀገሯም ስትመለስ በፕሌን ስትገባ ያለውን ነገር እንድንመለከት አድርጋናለች። ሞት በኢቢኤስ ደጃፍ ላይ ቆሞ የቤተሰቡን አባላት ነጥቆ መውሰዱን ቀጥሏል። በአንጋፋው ጋዜጠኛ አስፋው መሸሻ ጀምሮ በቅርቡ ደግሞ ተወዳጁን ነጻነት ወርቅነህን አስከትሎ አሁን ደግሞ የጣቢያውን የጀርባ አጥንትና መስራች የሆነውን አማን ፍሳጽዮንን ወስዶታል። ኢቢኤስ ከባድ የሐዘን ማዕበል ውስጥ ይገኛል። አማን ፍሳጽዮን የዛሬ 17 ዓመት ገደማ ኢቢኤስን በባህር ማዶ ሲመሰረት ዓላማው አንድ ነበር፣ የኢትዮጵያን ባህል ወግና ሴት ለዓለም ማሳየት። በእርሱ ጥረትና ራዕይ ኢቢኤስ በሚሊዮኖች ቤት ውስጥ የፍቅርና የደስታ ምንጭ መሆን ችሏል። አማን ዝምተኛ ግን ታላቅ ስራዎችን የሰራ ለብዙ ጋዜጠኞችና ባለሙያዎች የህልማቸው በር ከፋች የሆነ መሪ ነበር። ዛሬ ይህ ባለራዕይ ሰው ህይወቱ አልፏል። ነገር ግን የተከለው ፍሬ ኢቢኤስ ይቀጥላል። ለመላው የኢቢኤስ ቤተሰቦች መጽናናትን እንመኛለን። በሚያስደንቅ ሁኔታም እንደዚህ አይነት ሰዎች መኖር ያለባቸው ወይም ደግሞ ብዙዎችን መጥቀም ያለባቸው አንዳንድ መጥፎ ኢንፎርሜሽንን የሚያሰራጩ ሰዎች ብዙ ዓመት ሲቆዩ እንደዚሁም ደግሞ ተከብረው ሲኖሩ እንመለከታለን። አንድ ሰው መጽሐፍ ቅዱስን የምር ማንበብ ቢጀምር ማለት ነው ይነቅላል። ማርያም ቢያለሽ ማርያምን ይነቅላል። አይነቅልም። በመጀመሪያ እቺ ልጅ የትኛውንም ሃይማኖት እንደማትወክልና የትኛውም ሐሳቧ ሊደገፍ አይገባውም ብዬ አስባለሁ። በመቀጠልም እንደዚህ አይነት ሰዎችን በአግባቡ እየነቀፍን ማበረታታትና ማገዝ ያለብን ሰዎች በብዛት አሉ። ሶሻል ሚዲያው ለዚህ ነገር በጣም እየጠቀመና በጣም እየረዳ ይገኛል። የሚያጠፉ ሰዎችም እንዳሉበት ሁሉ ማለት ነው። ታዲያ ዛሬ ልንረዳ የፈለኳት አንድ እህታችን አለች። ሃና ትባላለች። እንደምትመለከቱት ብርት ፍክት ያለች ልጅ አለቻት። ታዲያ በአሁን ሰዓት በስትሮክ ህመም እየተሰቃየች ትገኛለች። ይህንንም እንግዲህ 700 ሺህ ብር እንድትጠየቅ አድርጓታል። ለመዳን 700 ሺህ ብር በጣም ትንሽ ነው። እንደ ኢትዮጵያ ህዝብ ደግነት ደግሞ በጣም ትንሽ ነው። ሁላችንም ተባብረን እንደምናሳክማት እርግጠኛ ነኝ። እሷን የምታገኙበት አካውንትም ሆነ ስልክ ቁጥር እዚህ ጋር አስቀምጥላችኋለሁ። ከዛ በተጨማሪ ደግሞ ዛሬ 1 ሰዓት ላይ ምርኩዝ በሚባል ቲክቶክ አካውንት ላይቭ ተገብቶ ለሷ የእርዳታ ስብስብ ይደረጋል። እዚህ ነገር ላይም እንድንሳተፍና ለሚችሉ ሰዎች መርዳት ለሚችሉ ሰዎች ሼር ኮፒ ሊንክ ብናደርግ ደስ ይለኛል። ሁላችንም እንደምናውቀው ስትሮክ ህመም እንግዲህ አስፋው መሸሻን ሁላችን ልብ ውስጥ ያለ የሚኖር አስፋው መሸሻ የኢቢኤስ ቲቪው ጋዜጠኛን
ያጣንበት መንገድ ነበር። አስፍዬ አሜዘዬ ልጄ ያዘራ እወዳችኋለሁ። እግዚአብሔር ያሳድጋችሁ። ተመረቃችሁ፣ አግብታችሁ ጎናችሁ ለመቆም ያብቃኝ። እወዳችኋለሁ። እንወዳለን አስፍዬ። የማስከበደ ወይ አስፍዬ ዶክተር ደሳለኝ። አቤት አባቴ። አስፍዬ እንዴት ነህ? ይሰማሃል? በጣም አሪፍ ነኝ። ይሰማሃል? አዎ ዛሬም በጣም ደህና ነኝ። እንዴት ነህ አስፍዬ? ደህና ነህ? ሰሞኑን እንኳን ትንሽ አሞኝ ነበር፣ ዛሬ ደህና ነኝ። ባለፈው ካየሁ ካሁን በጣም ደህና ነህ። ለጨዋ ሕዝብ ለኢትዮጵያ ሕዝብ ክብር ምስጋና ይገባዋል። እኔም በጸሎት ያቆመ ከእግዚአብሔር ቀጥሎ እንጂ እኮ በጣም አሞኝ ነበር። አሁን ምን ማለት ትፈልጋለህ አስፍዬ? ማለት ፈልገው የኢትዮጵያ ሕዝብ ወደ ተው ከፋይ ያገኝ መድኃኒዓለም ጨዋ ፈጣሪ ጨርሶ ይማርህ አስፍዬ። አሜን አሜን። ወደ ሀገርህ ለመምጣት ያብቃህ አስፍዬ። ከምትወደው ህዝብ ጋር ከሚወድህ ህዝብ ጋር ለመገናኘት እግዚአብሔር ለዛ ያብቃህ። ይህ አጋጣሚና ፍቅሩ ልባቸውን የሰበረው የኢቢኤስ ቲቪ ጋዜጠኞች በእንደዚህ አይነት መልኩ ፍቅራቸውን ገልጸው ነበር፣ ሀዘናቸውን ገልጸው ነበር። በዚህ ሁኔታ ሆነን እንደናፈቀን ያረፈውና በጣም እኔ እንጃ። ኢቢኤስን ያላስብት ማሰብ ቀላል አይደለም። ሲጀመር ፕሮግራሙ አብሮ ነበር፣ አብሮ ያለ ለኛ አባታችን መካሪያችን የዋ ከመጣው ጋር አብሮ ራሱን ዝቅ አድርጎ ከልጅ ጋር ልጅ ከአዋቂው ጋር አዋቂ ሆኖ እንጂ እንደናፈቀ ህዝቡን ይሄ ቀን ይመጣል ብለን እንዳናስብ እኮ ብዙ ሸወድከናል። ነፍስህን ይማረው ብሎ ቁጭ ብሎ እዚህ ማውራት በጣም ከባድ ነው። ከእውነቱ ላይ አይመስለኝም። ይሄ ወዳለን እኔም ልጆቼን በጣም ነው የምንወድ። እግዚአብሔር ነፍስህን ይማር። ዛሬም እንግዲህ በቅስፈታዊ ሁኔታ ይሄ ነገር ተደገመና በሚያሳዝን ሁኔታ ኢቢኤስ ቲቪ ሀዘን ላይ ወደቀ። ታዲያም ለዚህም የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ እንደዚህ ብለው የሀዘን መግለጫቸውን ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሀዘናቸውን ገለጹ። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፉ ሀዘን ተሰምቶኛል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው። ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈችበት ጊዜ ሁሉ የሚጠበቅበትን አድርጓል። ፈጣሪ ነፍሱን በሰላም ያሳርፋት ሲሉ የሀዘን መግለጫቸውን በፌስቡክ ገጻቸው አጋርተዋል። የኢቢኤስ ቲቪ ሀዘንም በዚህ አላቆመም። በዚህ ሳምንት እንግዲህ ዋንትያ ኢቢኤስ ቲቪ ከነበሩት አንዱ ፕሮግራም እንግዲህ ብዙ ወጣቶችን አንስቶ ከፍ ማድረግ ነበር። ከነዚህ መሃል እድለኛ የነበረችው ዋንትያ ነበረች። እሷም በዚህ ሳምንት አላግባብ የሆኑ ነገሮች ሲገጥሟት ሶሻል ሚዲያው ላይ ስትሰደብ ስትነቀፍ የነበሩ ነገሮችን ተመልክተናል። ይህን አቃተኝ በማለት ራሷን ወዳልተገባ መልኩ ስትወስድ ተመልክተናል። ዋንትያ አዳምጪኝ። እኔ ቤታ በቀን 8 ነው የምሰደበው ውዴ። ልጅ ሳይኖረኝ በልጅ ነው አይመጡብኝ። ልጅ ሳይኖረኝ ልጇን ክዳለች ይሉኛል። ዋንትያ አንቺ ተይው፣ ልጇን ክዳለች ተይው፣ ልጁን ተይው። ዋንትያዬ ልጁን ተይው። አንቺማ ኖሮሽ ነው። ቢሰድቡብሽ እግዚአብሔር ይመልስላቸዋል። ልጅሽን ቢሰድቡ ማህፀንሽ ደርቋል እየተባልኩ እኔ ቤታ ማህፀኗ ገና አንድ ፍሬ ተመልከቺ ዋንትያ ተመልከቺ ገና ራሱ ቆይ ድምጼን ልቀይር። ዋንትያ ይቅርታ ይኔ እናት በመሀልም ቁም ነገር አወራለሁ። ያራራ በመሀል ይሄ ዋንትያ ተመልከቺ እኔ ማለት እቺን የመሰለች አንድ ፍሬ ድንግል ልጅ ገና 30ዎችን ያልቀመሰች ያልገባች መውለድ አትችይም። ማህፀንሽ ተደፍሮ ለምን በይ በአንድ ይዘው የሚጫወቱ ሰዎች ናቸው የሚሰድቡኝ። ግን ሞራሊ ተሰበረ አልተሰበረም? ቤታዬስ ቁልት ሽቅርቅሯ ቤታ ቁልት እምስ እሽት ላጥ እያለ ትመጣለች ውዴ። ምንም እንዳይሰማሽ እመቤቴን ነው የምልሽ ዋንትያ። አይኖ ልጅ መሰደብ ከባድ ነው፣ ያማል። አሁን ለምሳሌ ለአንዳንድ ሰዎች ቢሰደብባቸውም አይደንቅም። ለምን መሰለሽ? እነሱም የሰው ልጅ ስለሚሳደቡ ሰው ስለሚያስቀይሙ የሰው ትዳር ስለሚያባሉ ቢሰደብባቸው ብዙ እንትን አይሉም። እኩል ናቸው፣ አውጥቷቸዋል። አንቺ ግን ሰው አትሳደቢም
የሰው ልጅ አትሳደቢ ምናምን ልጅሽ በመሰደቧ በጣም ነው ማርያምን በጣም ነው ያዘንኩት። እንደዛ ግን ለማን ነው እንባሽ የምታሳዩ ለዚህ ማህበረሰብ? አሁን እንደሰማነውና እንደተመለከትነው ሶሻል ሚዲያ ላይ የማይሰደብ ሰው እንደሌለ ነው። ይህንንም መነሻ አድርገን የዋንትያን መሰደብ ኖርማል እንድናደርገው አልፈልግም። በአግባቡ ተጠያቂነት እንዲኖርበት ፈልጋለሁ። ማንም ሰው ህግን አክብሮ እንዲንቀሳቀስና ከአፉ የሚወጡ ቃላቶችን አስቦና አስተውሎ ለትውልድ ተጨንቆ እንዲሆን ፈልጋለሁ። እናንተም ሐሳቤን የምትጋሩኝ ከሆነ ኮሜንት ሴክሽኑ ላይ ትነግሩኛላችሁ። ከመሸ ፌስቡክ መንደር ላይ ዞር እያልኩኝ ዋንትያን በሚመለከት አንድ ጽሁፍ አንድ ወንድም አጋርቶ አየሁት። ጽሁፉን ይበቃል ሼር አድርጉ ሲል ይጀምረዋል ወንድማችን። የዚችን ልጅ ቪዲዮ አየሁት። እያለቀሰች እንዲህ ትላለች። እየደከመኝ ነው እንባዋ ዱብ ይላል። ለብሼ ስቄ ስታይ መድከሜ አይታይም። ሁሉንም ማስደሰት አልችልም። ህይወት መግፋት እየሰለቸኝ ነው። በሌላ ወገን ደግሞ እዚህ ምስል ላይ የምታዩት ወጣቶች በጣም ስነ ምግባር ባልጠበቀ መንገድ የማስፈራሪያና የዛቻ ቃል በመናገር ኦንላይን ቡሊንግ እያደረጉ ነው። ይህ በህግ አግባብ ያስቀጣል። በኦንላይን የስነ ልቦና ጥቃት በማድረስ እና በማዋረድ ከ2 ዓመት እስከ 5 ዓመት ያስቀጣል። እነዚሁ ልጆች በሌላ ቪዲዮ ላይ ለመስማት የሚዘገንን ንግግር እየተናገሯት ባለፈው ታሪኳ ላይ ተሞርክዘው በጣም እየሰደቧት፣ እያሸማቀቋት፣ እያዋረዷት ቪዲዮ ሰርተዋል። እነዚህ 2 ቪዲዮ እንደ ማስረጃ በመጠቀም መክሰስ ይቻላል ይላል ወንድማችን። የሚመለከተው ሁሉ ከዚች ልጅ ጎን መቆም፣ እነዚህን ግለሰቦች ለህግ ማቅረብ አለበት። በዚች ልጅ ህይወት ላይ ለሚደርስ ማንኛውም አይነት አደጋም ሆነ የስነ ልቦና ጥቃት ተጠያቂዎቹ 2 ልጆች ናቸው። ይበቃል ሲል ጽሑፉን ደምድሞታል። ከዚህ በተጨማሪ ግን ሐዘንም እንዳለ ሁሉ ደስታም አለ፣ ስድብ እንዳለ ሁሉ ፍቅር አለ። ታዲያ ሰሞኑን ያየናቸው አስደሳች ነገሮች አሉ። ከነዚህ መሃል በልብ ህመም እየተሰቃየ የነበረ አንድ ህፃን ልጅን ማዳን ተችሏል። ከዚህ በተጨማሪ ደግሞ የዘማሪ ገብረ ዮሐንስን ጉዳይ እናገኘዋለን። ቤት ይሁን መኪና ይሁን የሚሉ ጥያቄዎችን እያገኘን እንገኛለን። አሁን እኔ ቤት መኪና እንደዚህ ብልጽግና ነገሮች ላይኖሩ ይችላሉ፣ ግን በጣም ሰላም አለኝ። ለምን ብትይ ማህበረሰቡ ጋር ስትይ የሚሰጥሽ አክብሮት፣ ቤተክርስቲያን ደግሞ አውደ ምሕረት ደግሞ ስትቆሚ የማይገባ እንደሆነ እኔ በትላይ አውቃለሁ። የማይገባኝ እንደሆነ ነው የማውቀው። ግን እግዚአብሔር ኃጢአትን ሳይቆጥር በደልን ሳይቆጣጠር ስንት ሊቃውንት በለፉበት እኛን ግን እግዚአብሔር ባጭር መንገድ አምጥቶ ሲያስቀምጠን ደግሞ ይሄ ያደረገልህን አምላክ ደግሞ ስታይ በጣም ደስታ ይሰማል። ይሄ ለኔ ትልቅ ሰላም ነው። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ አዲስ ቻሌንጅ ሊጀመር ነው። ዝግጁ ናችሁ? እስከማሳውቃችሁ ጠብቁና ከዛ ቻሌንጁን እንጀምረዋለን። ወዳችኋለሁ። እኔ በበኩሌ ቤት ይሁን ብዬ የራሴን ሐሳብ ገልጫለሁ። ከተሳሳትኩኝ እናንተ ኮሜንት ሴክሽኑ ላይ ተነግሩኛላችሁ። መኪናም ከሆነ ቴስላ ራሱን በራሱ ማቆምና እንደዚሁም ደግሞ መንዳት የሚችል መኪና ቢሆን ብዬ እመርጣለሁ። ይኸውላችሁ ለገብረ ዮሐንስ እኮ እስከዛሬ ላደረክልን አገልግሎት እናመሰግናለን ተብሎ በክብር መኪና ሊሸለም እንጂ ገንዘብ ተለምኖ መኪና ሊገዛለት የሚገባው አገልጋይ አልነበረም። አርቲስቶቻችን ተቸገሩ የሆነ ነገር ሆኖ ሲባል አንድ ባለሀብት አንድ ድርጅት ብቻውን አይደል መኪና የሚገዛላችሁ ስንት ነገር የሚያደርግላችሁ። ለአርቲስቶቻችን አንድ ባለሀብትና አንድ ድርጅት ያደረገ ገብረ ዮሐንስን የሚያክል በዝማሬ እንድንባረክ ያደረገን ትልቅ አገልጋይ ተቸግሯል እየተባለ ገንዘብ ተለምኖ መኪና ተገዛለት ቢባል ለሰማችንስ ጥሩ ነው? ስለዚህ ይሄ በረከት እንዲያልፈኝ አልፈልግም የምትሉ ድርጅቶች ባለሀብቶች ካላችሁ በአዶናይ በኩል የሆነ ቻሌንጅ አዘጋጅታችሁ በረከታችሁን ሰዱ። አይ ካላችሁ ግን እኛ ኦርቶዶክሳውያን ለገብረ ዮሐንስ አናንስም፣ ሁላችሁም ለገብረ ዮሐንስ አናንስም እያላችሁ አለኝታነታችሁን አሳዩ። ይሄ ቪዲዮ ደግሞ ለሚመለከታቸው አካላት እንዲደርስ በደንብ ሼር እና ኮፒ ሊንክ እንድታደርጉልኝ ስል በአክብሮት ጠይቃለሁኝ። በመጨረሻም አንድ ማወቅ አለባችሁ ብዬ ያሰብኩት አንድ ነገር አለ። ይሄም እንግዲህ ምርጫ ካሸነፍን መብራትና ውሃ በነፃ የምናቀርበው፣ ምርጫ ካሸነፍን ለሁሉም የቀበሌ ቤቶች ካርታ እንሰጣለን። ምርጫ ካሸነፍን በደርግ መንግስት የተወሰዱ ቤቶቻችን ይመለስልን ለሚሉ ዜጎች ህጋዊ ማስረጃ እስካቀረቡ ድረስ ይዞታቸውን እንመልሳለን። በነገራችን ላይ ዛሬ ሰው ከሰይጣን ብሶ ራሱ ዲያብሎስን እያስገረመው ተቸገርን እንጂ ድሮ ሰይጣን ምርጥ አራዳ ነበር። በአንድ ወቅት ሲኦል የሰው ቁጥሩ እየተመናመነ መጣ። ሁሉም የሱን ደጅ እያለፈ ወደ ገነት ሲገባ መመልከት የዘውትር ተግባሩ ሆነ። በዚህ ከቀጠለማ ሲኦል ኦና ሆና በጅራፍ ቂጡን የሚያጨው በሳት ነበልባል የሚፈጀው ሰው ሊያጣ ነውና ዘዴ መዘየድ እንዳለበት አሰበ።
ሲኦል ያሉትን በሙሉ ነጭ አለበሳቸው። ቤቱን በፍራፍሬ ሞላው። ጽልመቱን አጥፍቶ ቤቱን በብርሃን ሞላው። ጻዳ ሆነ። አቤት ሲኦል ሲያምር! ሲኦላውያኑ የሰይጣን ባንዴ እንዲህ ያለ ወትሮ መቀያየሩ ገረማቸው። ያለመደበትን ምናምን እያሉ ያሽሟጠጡ በቃ ከፍራፍሬው ይገምጣሉ። ሰይጣን እጅግ ያማረ ነጭ ልብስ ለበሰና በራፍ አፋፉ ላይ ቆሞ እነሆ ገነት እያለ ወደ ገነት ገቢዎችን አስቶ ቤቱን በሰዎች ሞላ። ሰዎችም ገነትን ከጠበቅናት በላይ ሆና አገኘናት አሉ። አጅሬ ሰይጣን ቤቱ መሙላቱን ሲያረጋግጥ በሩን ከርችሞ ዘጋ። ልጆቹን በፍጥነት አስታውኮ አበዛቸውና ጥሩ ልምጭ ሰጣቸው። የሁሉንም ልብስ አውልቆ ቤቱን በጽልመት አለበሰው። ግራ እስኪገባቸው ድረስ ቀጠቀጣቸው። በሳት ነበልባልም አቃጠላቸው። ሬት አበዛ፣ ጩኸት ቤቱን ሞላው። ምንድነው? ቆይ እኛ የገነት እጮች ነን፣ ገነት ነው ብለህ እኮ ነው ያስገባህን ቢሉት አራድዬ ሰይጣን ጥቁር ሳቅ ስቆ እንዲህ አላቸው። እሱ የምርጫ ቅስቀሳ ነው አላቸው። ባሼ እሱ የምርጫ ቅስቀሳ ከበጀሙ ተስፋውን ያው ምርጫውን ካሸነፍክ ግን ፓርላማ ከገባ ያው እንዳትረሳኝ እኔ ቆንጆ ዱዓ እያረግን ስለ ቀጣይ ሁኔታ አቅጣጫዎችን የምናስቀምጥ ይሆናል። ሂስና ገላይሳችንን እየዋጥን በተደራጀ ሁኔታ ማዕከላዊውን እንቅስቃሴ ማን እንደሚመራ አብረን እንግዲህ ምን መርጥ ይሆናል። ያው በተዋረድ የሚመጣውን የትዕዛዝም ከባለድርሻ አካላት ጋር የላቀ ሚና በመጫወት ጥሩ ነገር እንደምንፈጥር አስባለሁ። ብቻ ፓርላማ ከገባ እንዳትረሳኝ ለማለት ነው። ይመቸን። ዋው ሰላማችሁ ይብዛ። ጸሐፊና ተራኪ ኢትዮጵያ የገጠር ልጅ። ከዚህ ነገር ቁም ነገርን አግኝታችሁበታል ብዬ አስባለሁ። ሁላችሁም ተጠንቅቃችሁ የምታደርጉትን ነገር በየሐሳቤን መግለጽ እፈልጋለሁ። ለማንኛውም በዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። በቀጣይ እስከማገኛችሁና ሽልማታችሁን እስከምትቀበሉ ድረስ ላይክ፣ ኮሜንት እንደዚሁም ሰብስክራይብ እና ሼር እያደረጋችሁ ሁላችሁም የዚህ ቻናል ተሸላሚ ስለሆናችሁ ቀስ በቀስ ለሁላችሁም ስለሚደርስ በየ3 ቪዲዮ ለሴቶች 1500 ብር ለወንዶች 1000 ብር እየሸለምን እንደምንቆይ የተናገርኩኝ። በሰላም ቸር ቆዩልኝ።